በእያንዳንዱ ጊዜ ፍጹም ተስፋ የማይቆርጥና በዛሬ ድላችሁ ጦርነቱን ሰብስቦ ወደ ቤቱ ማይከተም ጠላት ነው ያላችሁ። ቀን ብታሸንፉት፣ የዛሬ 5 ዓመት ብታሸንፉት፣ የዛሬ 10 ዓመት ያላችሁን ድል በየቀኑ ጧት ማታ ብትደጋግሙ ራሱ በእያንዳንዱ ሚኒት በህይወታችሁ ሪከርድ የሚያደርገውን ዘመቻ ከመፈት ወደ ኋላ ብሎ አያውቅም። ኦል ዴይ ራንግ አራውንድ ያደርጋል ማለት ትልቁ ስትራቴጂ አዘ ክርስቲያን በፊትም ብዙ ጊዜ ይሄንን ነገር አንስቼላችኋለሁ። ልክ የጠነከረ ያልሆነ መንፈሳዊ ህይወትን ሲመለከት ፍርሃትን ነው የሚዘራው፣ ማስፈራራት። እንትን ሲባል የሚደነግጥ አይነት ክርስቲያን ስትሆን ያ ትንሽ ነው። ጦር አይሰብቅብህም፣ ቀስት አይመዝብህም፣ የሆነ ነገር አያረገብህም። ምናልባት ባሩር ሰብስቦ ራስ ላይ ጥይት አያርከፈክፍብህም። ማስደንገጥ ብቻ ስራው ነው የሚሆነው። ጸሎት ስፒሪቹዋል ነገር ስትሮንግ ካልሆነ ምናልባት ጠንካራ ስፒሪቹዋል ጠንካሬ ካላችሁ ስትራቴጂው ማስመሰል ነው የሚሆነው። ሰይጣን ራሱን ብርሃን እስኪመስል ድረስ ይሰውራል ስለምን